ሻሎም የጌታ ቤተሰቦች ይህን ጸሎት ከኔ ጋር አብረን እንጸልያለን። እግዚአብሔር አምላክ በዚህ አዋሳ ታቦር ተራራ ላይ በውስጥ ለባ ፈሰሰው በእግዚአብሔር ሐሳብ ጸልያለሁ። አባት የዘላለም አምላክ አልፋና ኦሜጋ ጻድቅና ፍጹም የሆንክ የሰራዊት ጌታ እግዚአብሔር ሆይ ለያዕቆብ የነገርኩን እስካደርግል ድረስ እኔ ካንተ ጋር ነኝ አልጥልህም ተብሎ እንደተጻፈ የማትጥል ሁሉን የሚችል ጻድቅና ኃያል እግዚአብሔር ሆይ አሁን በዚህ ሚዲያ ላይ ሆነው የሚከታተሉ ሰዎች ቤታቸውን በክርስቶስ ደም እንድትሸፍን ትዳራቸው በደሙ እንዲሸፈን የእግዚአብሔር በረከት የእግዚአብሔር ጤና የእግዚአብሔር ስኬት በጎተራቸው ላይ እንዲፈስ ዘንድ ጸልያለሁ። በኢየሱስም የጀመሩት ነገር በጠላት ማንደር ላይ እግዚአብሔር የዘላለም አምላክ ዘጸአት ምዕራፍ 1 ቁጥር 8 ላይ ስለ ያዕቆብና ስለ እስራኤላውያን እየተናገረ ቁጥር 12 ላይ ባስጨነቁ ልክ እንዲሁ በዙ እንደሚል የሚያስጨንቃቸው ነገር እያለ የሚያስጨንቃቸው የሚገድባቸው ነገር እያለ በኢኮኖሚ እየጨመሩ እንዲሄዱ በጤና እየጨመሩ እንዲሄዱ በትዳር እየጨመሩ እንዲሄዱ በኢኮኖሚ በተለያየ ነገር እግዚአብሔር ባስጨናቂ ማንደር ላይ ጨመሩ እንዲሆኑ በጌታ በኢየሱስም እጸልያለሁ። ዛሬ ከሚጸልየው ጸሎት ኢኮኖሚያቸው ላይ ጣልቃ የገባ የጠላት አጀንዳ የሟርት አጀንዳ የክፋት አጀንዳ የተኛውን ጥልቁ የጉልበትና መናፍስታዊ ተልእኮ ከቤታቸው ላይ እንድነሳ ጸልያለሁ። ከትዳራቸው ላይ እንድነሳ ጸልያለሁ። ከኑሯቸው ላይ ከአካሄዳቸው ላይ እንድነሳ ጸልያለሁ። ዛሬ ጸልያለሁ ከቤታቸው ላይ ታሞ ሆስፒታል ውስጥ ያሉ ሰዎች በጌታ በኢየሱስም ፈውስ እንዲሆን በኢየሱስም ጭንቀት ውስጥ ያሉ ሰዎች ውድቀት ውስጥ ኪሳራ ውስጥ ያሉ ሰዎች ንግድ ከእጃቸው የተወሰደባቸው ስራ፣ ጤና፣ ኢኮኖሚ፣ ትዳር በላየ ነገር ከእጃቸው የተወሰደባቸው ሰዎች በኢየሱስም ጉልበታቸው እንዲበረታ ጤናቸው እንዲበረታ ስኬት እንዲያገኛቸው ዘንድ በኢየሱስም እኔ ጸልያለሁ።